በአፍሪካ ከፍተኛ የታንክ ቁጥር ያላቸው 10 ሀገራት የትኞቹ ናቸው? በዓለም ላይ ሩሲያ በ5750 ታንኮችን በመታጠቅ ከዓለም ሁለተኛ ደረጃ ላይ ስትቀመጥ ኢትዮጵያን ጨምሮ ብዙ የአፍሪካ ሀገራት በርካታ ብረት ለበስ ታንኮችን እንደታጠቁ የ145 ሀገራት የጦር መሳሪያ አቅም የገመገመው የግሎባል ፋየር ፓወር መረጃ ያሳያል። በአፍሪካ ብዙ ታንክ ያላቸው ቀዳሚ ሀገራት ኢትዮጵያ በርካታ ታንኮችን በመታጠቅ ከዓለም 37ኛ ከአፍሪካ 3ኛ ደረጃ ላይ ትገኛለች። ግብጽ ከዓለም 6ኛ ከአፍሪካ 1ኛ ነች፣ 3620 ታንኮችን ይዛለች። ሞሮኮ ከአፍሪካ 2ኛ ነች፣ ከዓለም 16ኛ 903 ታንኮች አሏት። ኢትዮጵያ ከአፍሪካ 3ኛ ነች፣ ከዓለም 37ኛ 338 ታንኮች እንዳሏት ነው የተዘገበው። ናይጄሪያ ከአፍሪካ 4ኛ ነች፣ ከዓለም 39ኛ 330 ታንኮች አሏት። አንጎላ ከአፍሪካ 5ኛ ከዓለም 43ኛ 309 ታንኮች አሏት። ኡጋንዳ ከአፍሪካ 6ኛ ደረጃ ላይ ስትቀመጥ ከዓለም 47ኛ ነች። ያሏት የታንኮች ብዛት 259 ነው። በኢኮኖሚ ጠንካራዋ ደቡብ አፍሪካ ከአፍሪካ 7ኛ ደረጃ ላይ ስትቀመጥ ከዓለም 48ኛ ደረጃ ላይ ነች በ252 ታንኮች። በእርስ በርስ ጦርነት የምትታመሰው ሱዳን 8ኛ ነች ከአፍሪካ ከዓለም 51ኛ። ያሏት የታንኮች ብዛት 224 ነው። ጎረቤታችን ኬንያ ከአፍሪካ 9ኛ ደረጃ ላይ ነው የምትቀመጠው፣ ከዓለም ደግሞ 58ኛ ነች። የታንኮቿ ብዛት 188 ነው። 10ኛ ደረጃ ላይ የተቀመጠችው ደግሞ በጦርነት ውስጥ ያለችው በእርስ በርስ ጦርነት እየታመሰች የምትገኘው እንደ ሱዳን ሁሉ ኮንጎ ዲሞክራቲክ ሪፐብሊክ ነች። ኮንጎ ዲሞክራቲክ ሪፐብሊክ 69ኛ ደረጃ ላይ ትገኛለች። ከዓለም ያሏት የታንኮች ብዛት 109 ነው። እንግዲህ ከዚህ ዝርዝር ለመረዳት እንደምንችለው የአፍሪካ ሀገሮች የታጠቋቸው የታንኮች ብዛት በቀላሉ የሚታይ አይደለም። እነዚህ ሀገሮች አብዛኞቹ በእርስ በርስ ግጭት ውስጥ ይገኛሉ። ጥቂቶቹ ደግሞ ፍጹም ሊባል የሚችል ወደ ፍጹምነት የቀረበ የሰላም ደረጃ ላይ ይገኛሉ። ለምሳሌ እንደ ግብጽ፣ ሞሮኮ፣ አንጎላ፣ ኡጋንዳ፣ ደቡብ አፍሪካ እና ኬንያ የመሳሰሉት ሀገሮች የተሻለ ሰላም አላቸው። በተለይም እንደ ሞሮኮ ያሉት ሀገሮች ይሄ ነው የሚባል ጦርነትም ሲካሄድባቸው አልሰማንም። ግብጽም እንደዚሁ በተሻለ የሰላም ሁኔታ ላይ ነው የምትገኘው በሀገሯ። አንጎላ ቀደም ባሉት ዓመታት በርካታ የእርስ በርስ ጦርነቶችን ያስተናገደች ብትሆንም በአሁኑ ጊዜ የተሻለ ሰላም ያላት ሀገር ነች። በሌላ በኩል ደግሞ እንደ ኢትዮጵያ ያሉትን ሀገሮች ስንመለከት እጅግ ደም አፋሳሽ ጦርነትን በቅርብ ጊዜ ውስጥ አስተናግደዋል። ከህዝባዊ ወያኔ ሓርነት ትግራይ ጋር የተካሄደው ጦርነት በ10 ሺህ ከዛም አልፎ በ100 ሺህ የሚቆጠር ሰው የሞተበትና የተፈናቀለበት ጦርነት ነው። አሁንም ቢሆን ጦርነቶች በአማራ ክልልና በኦሮሚያ ክልል ጦርነትን ባንለው ግጭት ስኪርሚሽ ወይም ጎሪላ ፋይቲንግ የሚባለው አይነት እንደቀጠለ ነው። ስለዚህ ሰላማዊ ሀገር ነች ለማለት ገና ነች። ኢትዮጵያ ብዙ መስራት ይጠበቅባታል። የሰላም ሚኒስቴር አላት። በሰላም ሚኒስቴሯም ይሁን ባላት ባህላዊና ዘመናዊ ተቋማት አማካኝነት ሰላምን ለማስፈን መስራት እንደሚጠበቅባት ያሳያል። ታንኮችን ከመግዛት በተጨማሪ ማለት ነው። ናይጄሪያ ከአፍሪካ በህዝብ ብዛቷ 1ኛ የሆነች የምዕራብ አፍሪካ ሀገር ነች። በተፈጥሮ ሀብትም በተለይም በነዳጅ በለጸገች ሀገር ብትሆንም ህዝቦቿ ከዚህ የነዳጅ ሀብቷ ለመጠቀም ያልታደሉ ናቸው። አንዱ የሰላም መታጣት ነው። እንግዲህ ከሚጠቀሱት ምክንያቶች መካከል ሌሎችም በርካታ ምክንያቶች ሊኖሩ ይችላሉ። በዚህች ሀገር የሚንቀሳቀሰው እስላማዊ ሸማቂ ቡድን ቦኮ ሀራም ለበርካታ ዓመታት የሀገሪቱን ሰላም ነስቶ ነው የቆየው። ይህ ታጣቂ ቡድን የምዕራባውያን ትምህርት ሀራም ነው የሚል ነው። እንግዲህ ይህ ቦኮ ሀራም የሚያራምደው አቋም በአብዛኛው የሚያካሄዳቸው የጸጥታ አካላትን ከማጥቃት ጎን ለጎን ሰላማዊ ሰዎችንም የማጥቃት፣ የማፈን፣ የማገት ስራዎችን አንድ የመታገያ ስልቱ አድርጎ እንደሚከተል ነው ስንሰማ የነበረው። ለአብነትም የሚጠቀሰው ቺቦክ ገርልስ የሚባሉት ከታፈኑ እጅግ በርካታ ዓመታት የተቆጠሩ ልጃገረዶች ናቸው። እነዚህ ልጃገረዶች ከትምህርት ቤት ታፍነው በዚህ ቡድን የደረሱበት ሳይታወቅ ለበርካታ ዓመታት ቆይቷል። በኋላም እዛው በቡድኑ አባላት ወደ ትዳር አስገዳጅ ትዳር ውስጥ እንዲገቡ ተደርጎ የተወሰኑት አመልጠዋል። የተወሰኑት ደግሞ እዛው ወልደው ለመኖር የተገደዱበት ሁኔታ እንደነበር እናስታውሳለን። ሌላዋ የታንኮች
ባለቤት የ224 ታንኮች ባለቤት ነገር ግን የሰላም እጦት የሚያሰቃያት ሀገር ሱዳን ነች። ላለፉት 2 ዓመታት በርስ ጦርነት እየታመሰች እንደሆነ የሚታወቅ ነው። ሱዳን በአርኤስኤፍ ወይም ራፒድ ሰፖርት ፎርስ ተብሎ በሚጠራው በሐምዳን ዳጋሎ በሚመራ ኢመደበኛ የሚሊሻ አይነት ታጣቂ ቡድን አማካኝነት ሰላሟን አጣለች። ይህ ኃይል ከሀገሪቱ መደበኛ ጦር ሰራዊት ጋር በከፈተው ውጊያ በርካታ አካባቢዎችን ተቆጣጥሯል። ዋና ከተማዋንም ተቆጣጥሮ ነበረ። አሁን ባለው ሁኔታ ዋና ከተማዋን ቢለቅም ከፍተኛ የሆነ የድሮን ትጥቅ የያዘ በመሆኑ የስደተኛውን የፕሬዚዳንት መቀመጫ ፖርት ሱዳን ሳይቀር በድሮን እስከ መደብደብ የሱዳንን ባህር ኃይል እስከ ማጥቃት ወደቦቿን እስከ መምታት የቻለ አቅምን ያዳበረ አማጺ ቡድን ነው። ከሌሎቹ ለየት የሚለው ድሮን ጭምር እስከ መታጠቅ የደረሰ አማጺ ቡድን መሆኑ ነው። ሌላዋ ሰላም የተጠማች የተራበች ሀገር ኮንጎ ዲሞክራሲያዊ ሪፐብሊክ ነች። ይህችም ሀገር እንደዚሁ ከዛው ከሀገሪቱ በበቀለ ነገር ግን በውጭ ኃይሎች በተለይም በሩዋንዳ በሚደገፍ M23 በተባለ ወይም M26 በተባለ አማጺ ቡድን ከፍተኛ የሰላም እጦት ተጋርጦባት እስከ ቅርብ ጊዜ ድረስ ቆይታለች። እንደውም በቅርብ ጊዜያት ይህ አማጺ ቡድን ዋና በተፈጥሮ ሀብት የበለጸጉ አካባቢዎችንና ከተሞችን እንደ ጎማ የመሳሰሉትን በኃይል ሲቆጣጠር እንደቆየ ሲነገር ነበር። ለዋና ከተማዋም በሚያሰጋ ግስጋሴ ላይ ነበር የቆየው። የሀገሪቱ መንግስትም ተስፋ ቆርጦ የተፈጥሮ ሀብቱን አሜሪካ በተለይም የተፈጥሮ ሀብት ላይ አይናቸውን በመጣል በሚታወቁት በዶናልድ ትራምፕ ፍላጎት መሰረት የሳቸውን ፍላጎት ለማሟላት የተፈጥሮ ሀብቱን ለአሜሪካ ለማጋራትና የሰላም ጥበቃ እንዲደረግለት አሜሪካ ጥበቃ እንድታደርግለት የመፍትሄ ሀሳብ ሁሉ እስከ ማቅረብ የደረሰ የጭንቅ መንግስት ነው፣ የተጨነቀ መንግስት ነው የነበረው እና እንደ ግስጋሴው ዋና ከተማዋን ተቆጣጥሮ ያ የሺሺኬዲ መንግስት ታሪክ ይሆናል ብለን ነበር ስንጠብቅ የነበረው። ይህ አልሆነም። እስካሁን ድረስ ጸንቶ ነው የሚገኘው። ግን መቼ ይወድቃል የሚለውን ወይም ደግሞ እስከ መጨረሻውም ጸንቶ ይቆያል የሚለውን አናቅም። አሁን ባለው ሁኔታ ግን ኮንጎ ሰላም ከራቃቸው የአፍሪካ ሀገራት መካከል አንዷ ነች። በታንክ ብዛት 10ኛ ደረጃ ላይ የተቀመጠች ሀገር ነች። ለዛሬ ያዘጋጀንላችሁ የቶፕ 10 ዝግጅታችን እዚህ ላይ ተጠናቋል።